ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒ6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። በሀገራችን የኮንስትራክሽን ፕሮጀክቶች ላይ ዝናብ የአየር ሁኔታ ብቻ አይደለም፣ የውል ስምምነት ፈተናም ጭምር ነው። በዚህም ሳቢያ የፕሮጀክት መዘግየትን ሲያስከትል ይስተዋላል። በመሆኑም ኮንትራክተሮች የጊዜ ማራዘሚያ ወይም ኢኦቲ ጥያቄ ለክላይንታቸው ያስገባሉ። ነገር ግን አብዛኞቹ ኮንትራክተሮች የጊዜ ማራዘሚያ ጥያቄያቸው ውድቅ ይደረግባቸዋል። ምክንያቱም የሚያስገቡት ስኬጁል የዝናቡን ተጽዕኖ በሳይንሳዊ መንገድ ወይም ታይም ኢምፓክት አናሊሲስ ተጠቅመው ዝናቡ አጠቃላይ በፕሮጀክቱ ላይ የሚያሳድረውን ተጽዕኖ በዘመናዊ ፕሮጀክት ስኬጁሊንግ ሶፍትዌር በመጠቀም አስልተውና በመረጃ አስደግፈው ባለማቅረባቸው ዝናብ ሳይት ላይ ስራ ሲያስቆም የአየር ሁኔታ ሪፖርት ብቻ ማቅረብ በቂ አይደለም። ይልቁንም ታይም ኢምፓክት አናሊሲሱን በመስራት በፕሮጀክት ኮምፕሊሽን ዴት ላይ የሚፈጥረውን ተጽዕኖ ማወቅ ይጠበቅብናል። ዛሬ በኢትዮጵያ ግንባታ ዘርፍ ትልቅ ክፍተት ስለሆነው የጊዜ ማራዘሚያ ጥያቄ አቀራረብን እንዴት ዲሌይ ፍራግመንት አስገብተን በፕሪማቬራ ፒ6 መስራት እንደምንችል እንመለከታለን። አብራችን ቆዩ። እሺ፣ በመጀመሪያ ያው ፕሪማቬራ ፒ6ን እንከፍታለን። ይሄ አሁን ለዚህ ቱቶሪያል ፐርፐዝ የተዘጋጀ ሳምፕል ሬዚደንስ ቢልዲንግ ፕሮጀክት ነው። አሁን ያቀድነውን ታይም ኢምፓክት አናሊሲስ ለመስራት 4 ስቴፖችን መከተል ይጠበቅብናል ማለት ነው። ስለዚህ እያንዳንዱ ስቴፕ ባይ ስቴፕ ማየት እንጀምራለን ማለት ነው። እንደምታዩት ይሄ ሳምፕል ሬዚደንስ ቢልዲንግ ፕሮጀክት ኦሪጂናል ዲዩሬሽኑ 503 ነው። ስታርት ኤንድ ፊኒሽ ዴት አለው። ቤዝላይን ፕሮጀክት ስታርት፣ ቤዝላይን ፕሮጀክት ፊኒሽ አለው። እንደምታዩት ቶታል ፍሎ። አሁን እዚህ ፕሮጀክት ላይ ሌሴ 5 ዴይ ሄቪ ሬን አጋጥሞታል ብለን እናስብ። የቱ ጋር ያጋጠመው? ኮንትራክተሩ ቶፕ ሶይል ኤክስካቬሽን ከሰራ በኋላ በልክ ኤክስካቬሽኑን ለመቀጠል በሚያስብበት ጊዜ ነው ዝናቡ ያጋጠመው ማለት ነው። ስለዚህ እንደምታዩት ቶፕ ኤክስካቬሽኑ አልቋል። እንደምታዩት ክሪቲካል ነው። ይሄ ዳታ ዴታችን ነው። ከዳታ ዴቱ ወደዚህ ያሉ ያልተጀመሩ አክቲቪቲዎች ናቸው። ወደዚህ ያሉት ወደ ግራ ያሉት ያለቁ ናቸው። ስለዚህ በልክ እና ፒት ኤክስካቬሽን ክሪቲካል አክቲቪቲዎች ናቸው። ስቴፕ 1 ምንድነው? ቤዝላይን ማስተካከል አለብን ማለት። ስለዚህ ምንድነው ማድረግ ያለብን? የመዘግየቱን ተጽዕኖ ከመለካታችን በፊት ፕሮጀክቱ ዝናቡ እስከጀመረበት ቀን ድረስ ያለውን ትክክለኛ መረጃ ወይም አፕዴት መያዙን ማረጋገጥ አለ። የፕሮጀክቱ ሎጂክ ተስተካከለ መሆን ስላለበት ማለት ነው። ምክንያቱም ክፍት የሆኑ አክቲቪቲዎች ወይም ኦፕን ኢንድስ ካሉ ሪዛልቱ ትክክል አይሆንም ማለት ነው። ስለዚህ ዳታ ዴታችሁን መጀመሪያ ቼክ ታደርጋላችሁ። እንዘን ስቴፕ 2 ነው ማለት ነው። ፕሮጀክት ላይ እንሄድና ሜንቴን ቤዝ ላይ እንላለን። እዛ አድ እናደርጋለን። ሴቭ ኤ ኮፒ ኦፍ ዘ ከረንት ፕሮጀክት አዝ ኤ ኒው ቤዝ ላይን ኦኬ እንለዋለን። እዛ ያመጣልናል። ከዛ ክሎዝ እንለዋለን። ከዛ አሳይን ቤዝ ላይ እንላለን። ፕራይመሪ ላይ አረገዋለሁ። አሁን የፈጠርኩትን ኦኬ እለዋለሁ። በመቀጠል ስቴፕ 2 ፍራግመንት አስገባለሁ። ፍራግመንት ለማስገባት የቱ ጋ ነው አክቲቪቲ ያለው? እዚህ ጋ ነው ያለው። ስለዚህ ሰብስትራክቸር WBS ላይ ሄዳለው። ወርክ ብሬክዳውን ስትራክቸር ሰብስትራክቸር መርጥና አድ ለዋለው። ከዛ ሌፍት አድርጌ ወደ ላይ ወስደውና ይህንን ፍራግመንት ለዋል። ከዛ ለሱ ሰብ አስገባለትና ኤክስኪዩዘብል ዲሌይ ልበለው። ከዛ ተመልሰን ወደ አክቲቪቲ ፔጃችን እንሄዳለን። አክቲቪቲ ፔጃችን ላይ ገብቷል። ስለዚህ ለሱ አክቲቪቲ አስገባለታለሁ። ዲሌይ ኦፍ ሄቪ ሬን ልበለው። አክቲቪቲ ካስገባንለት በኋላ ቀጥሎ ዲዩሬሽን ምን ያህል ቀን ነው ብለን እናስብ። ለምሳሌ 5 ቀን። ባይዘዌ ፍራግመንት ማለት የኔትወርኩ አንድ ክፍል ማለት ነው። ስለዚህ ይህን የምናስገባው ለሳይት ዲያሪ ያስፈልገናል እንደ መነሻ ማለት ነው። ስለዚህ 5 ቀን ነው የታየው ብለን እናስገባ። ይህ ግምት ሳይሆን በመረጃ የተደገፈ መሆን አለበት። እንዘን ስቴፕ 3 ሪሌሽንሺፕ ነው ማለት ወይም ሎጂክ ማገናኘት። ይሄ በጣም ክሪቲካል ነው። ስለዚህ መዘግየቱን በቀጥታ ካቆመው ስራ ጋር ማገናኘት ማለት ነው። ፕሪዲሴሰር አሳይን አደርግለታለሁ ቶፕ ሶይል፣ ሰክሰሰሩ ደግሞ ያው በልክ ይሆናል ማለት ነው። እወጣለሁ። ስቴፕ 4 ራን ስኬጁል። እንግዲህ እንደምታዩት ስኬጁል ካደረግነው በኋላ ሎጂኩ በራሱ ፕሮጀክቱን ወደፊት ገፋው ማለት ነው። ያ ማለት የፕሮጀክት ኮምፕሊሽን ዴቱ ጨመረ ማለት which means -5 ፍሎት አለው ማለት ነው። በመጨረሻ አሁን የመዘግየት አይነቱን ስንመለከት ይህ ዲሌይ ኤክስኪዩዘብል በት ነን ኮምፐንሴብል ዲሌይ የሚባለው አይነት ሲሆን ማራዘሚያ የተፈቀደለት ግን ክፍያ የማይታሰብለት ታይፕ ነው ማለት ነው። ማለትም ሊኩዴትድ ዳሜጅ ላለመክፈል የጊዜ ማራዘሚያ ታገኛላችሁ እንጂ ለመዘግየቱ ተጨማሪ ገንዘብ አታገኙም ማለት ነው። እንግዲህ በዚህ መልኩ ዲሌይ ፍራግመንት አስገብተን ታይም ኢምፓክት አናሊሲስ መስራት እንዴት እንደምንችል ተመልክተን ያየነው ግን የመጀመሪያውን ስቴፕ ነው። በሌላ በምናዘጋጃቸው ቪዲዮ ታይፕስ ኦፍ ዲሌይስ እናያለን። እንዲሁም ለኮንሰልታንት የሚቀርቡ ቲአይ ሪፖርት አዘገጃጀቶችንም እንመለከታለን ማለት። ስለተመለከታችሁን እናመሰግናለን። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ኮመንት አድርጉን። እንዲሁም ሌሎች እንዲደርስ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ይጠብቁ።